እባካችሁ የማዳም ቅመሞች ሁሌ እናገራለሁ፣ ድብቅ ካሜራ ቤት ውስጥ አለ፣ ጥንቃቄ አድርጉ። እስቲ አሁን ተመልከቷት፣ እቺልች በድብቅ ካሜራ ተቀረጸች፣ ቪዲዮ ተያዘባት፣ ይሄው ህይወቷ አሁን አደጋ ላይ ነው ያለው። እባካችሁ እናንተም እንደዚህ እንዳትሆኑ። ሲቀጥል ደግሞ እንደዚህ አይነት ተጸያፊ ነገር አይደረግም። ለሱም ራሳችሁን ቆጥቡ። ምንም ያክል ብትናደዱባቸው ራሳችሁ መቆጠብ አለባችሁ። አንድ አፕሊኬሽን አለ፣ ድብቅ ካሜራ ምኑ ጋር እንዳለ ያሳያችኋል። ልክ አፑን ስትከፍቱት ማለት ነው። በቀላሉ ያንን አፕ አውርዳችሁ ድብቅ ካሜራ ምኑ ጋር እንዳለ በመለየት እባካችሁ በአላህ ጠይቃችኋለሁ፣ ራሳችሁን ጠብቁ። በቃ ራሳችሁን ጠብቁ። እኛው ለኛ ነን ያለነው። እባካችሁ ራሳችሁን ጠብቁበት። አፑን ከየት እንደምታወርዱን ያሳያችኋለሁ። ይሄንን ቪዲዮ ግን እባካችሁ ለሁሉም ለማዳም ቤት ላሉ ቅመሞች ሼር አድርጉላቸው። እንዲሁም ፌቨራይት ላይ ያደረጋችሁ ሴፍ አድርጋችሁ አስቀምጡት፣ ለሆነ ቀን ስለሚጠቅማችሁ ማለት ነው። አፑንም ለማውረድ ወደ ስልካችሁ ፕሌይ ስቶር ትገቡና እዚህ ሰርች ቦታው ላይ ዙራ ፕሮ ብላችሁ ሰርች ታደርጋላችሁ። በመቀጠል መጀመሪያ ላይ የሚመጣላችሁን አፕ ኢንስቶል አድርጋችሁ ኦፕን ብላችሁ ወደ አፑ ትገቡና እዚህ ሰርች ቦታው ላይ ትነካላችሁ። በመቀጠል HCD ብላችሁ ሰርች በማድረግ መጀመሪያ ላይ የሚመጣላችሁ ምስል ትነኩና ወታይ ዝቅ በማድረግ ጌቲት ነው በማለት አፑን አወርዳችሁ ምኑ ጋር የተደበቀ ካሜራ እንዳለ በዚህ አፕ መለየት ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ሰላም የምትኖሩበት ቤት ውስጥ ሊሆን ይችላል፣ ስራ ቦታ ሊሆን ይችላል። የተደበቀ ካሜራ ቤታችሁ ውስጥ አለ ብላችሁ ከተጠረጠራችሁ ወይም ደግሞ ይሄ ነገር ካሜራ ነው ብላችሁ የምትጠረጥሩት ነገር ካለ ይህንን አፕሊኬሽን በመጠቀም በቀላሉ ካሜራ ነው አይደለም የሚለውን ሊለይላችሁ የሚችል ስልካችሁ ላይ ሊኖር የሚገባ ከ10 ሚሊዮን በላይ ሰው ዳውንሎድ አድርጎ የሚጠቀመው አሪፍ አፕሊኬሽን ነው ይዤላችሁ የመጣሁት። ትወዱታላችሁ። አፑን ለመጀመሪያ ጊዜ ስከፍቱ በዚህ መልኩ ነው የሚመጣላችሁ። እዚህ ጋር አግሪ የምትለውን አንዴ ትነኳታላችሁ፣ እንደዚህ ይመጣላችኋል ማለት ነው። በቀላሉ ምንድነው የምታደርጉት? እዚህ ጋር ዲቴክት ዋየርድ ካሜራ የሚላል መጀመሪያ ላይ የተለያዩ ሌላ አይነት ዲቴክት ማድረጊያ መንገዶች አሉ። እንዲሁም ደግሞ ከዚህ በፊት ካሜራ ዲቴክት አድርገው ቪዲዮ የለቀቁ ሰዎችን ዜና ምናምን ማየት ከፈለጋችሁ እዚህ ጋር ሃይድን ካሜራ ኢን ኒውስ የሚለውን እዚህ ላይ ገብታችሁ ማየት ትችላላችሁ። አጠቃቀም ቲፕ ኤንድ ትሪኮች እዚህ ጋር አሉት። ዋናውን ለመጠቀም ግን መጀመሪያ ላይ ዲቴክት ዋየርድ ካሜራ የሚለውን አንዴ እንነካዋለን ማለት ነው። ይሄንን ስትነኩት ጓደኞቼ በዚህ መልኩ ይመጣላችኋል። እዚህ ጋር ጓደኞቼ ይሄንን ካበራችሁ በኋላ ካሜራ ነው ብላችሁ ወደ ጠረጠራችሁት ነገር ስልካችሁን ማስጠጋት ነው ማለት ነው ከናንተ የሚጠበቀው። ያንን በምታስጠጉ ጊዜ እዚህ ጋር የሆነ ግራፍ ያሳያችኋል። ቁጥሩ እዚህ ጋር የምታዩት ቁጥር ይሄ 32 የሚለው እየጨመረ ይሄዳል። እንዲሁም አንዳንዴ ስልኩ ራሱ ይጮሃል ማለት ነው። ለምሳሌ ወደ ካሜራ እያስጠጋው ላሳያችሁ። እንደምታዩት ጓደኞቼ ወደ ካሜራው በማስጠጋበት ጊዜ ይጮሃል ማለት ነው። ቁጥሩን በጣም እየጨመረ ይሄዳል በምታዩት መልኩ። በዚህ መልኩ እንደዚህ ቁጥሩ ከጨመረና መጮህ ከጀመረ ያስጠጋችሁበት ነገር ካሜራ ነው ማለት ነው። በዚህ መልኩ በቀላሉ መለየት ትችላላችሁ። አሪፍ አፕሊኬሽን ነው። ይህንን አፕሊኬሽን ዳውንሎድ ለማድረግ ወደ ክሮማችሁ ትሄዱና salmanapp.com ብላችሁ ሰርች ታደርጋላችሁ። እዚህ መጀመሪያ ላይ የሚመጣውን አንዴ እንነካዋለን። እዚህ ሰርች ማድረጊያው ላይ HCD ብላችሁ ሰርች ታደርጋላችሁ። ይሄንን የሚመጣውን አንዴ እንነካዋለን። እዚህ ጋር ወደታች ወረድ ታደርጉና ዳውንሎድ የምትላለች እቺን ዳውንሎድ የምትለውን አንድ ጊዜ በመንካት አፑን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ይመቻችሁ። በውጭ ሀገራት ላይ የምትኖሩ ሰዎች የብዙዎቻችሁን ህይወት እያበላሸ የሚገኘው ይህ ድብቅ ካሜራ ነው። ስለዚህ እናንተም ይህ ድብቅ ካሜራ በመስሪያ ቤታችሁ ወይም በቤት ውስጥ ይኖራል ብላችሁ ከሰጋችሁ አሁን በማሳያችሁ አፕሊኬሽን ድብቅ ካሜራውን ማግኘት የምትችሉበትን ምርጥ አፕሊኬሽን አሳያችኋለሁ። መጀመሪያ ግን ይሄንን ቪዲዮ ላይክ፣ ሼር፣ ፎሎ በማድረግ ተከተሉኝ። ይህን አፕሊኬሽን ለማግኘት ወደምትጠቀሙበት ፕሌይ ስቶር ግቡ። ከዛ የሰርች ምልክቱን ነክታችሁ መዝገብ ፕሮ ብላችሁ ሰርች አድርጉ። ልክ እንደዚህ መዝገብ ፕሮ ብላችሁ ሰርች ካረጋችሁ በኋላ የሚመጣላችሁን ይሄንን አፕሊኬሽን ካላወረዳችሁት አውርዱት። ከዛ አፕሊኬሽኑ ልክ እንደዚህ ይከፍትላችኋል ማለት ነው። የሰርች ምልክቱን ነክታችሁ 004 ብላችሁ ሰርች አድርጉ። ሰርች ካረጋችሁ በኋላ የሚመጣላችሁን ምስል ይሄንን ምስል ትነኩታላችሁ። ከዛ ትንሽ ወደ ላይ ከፍ ስታረጉት ከስር ላይ ጌቲት ነው የሚላለ እሱን ትነኩታላችሁ። አፕሊኬሽኑ ልክ እንደዚህ ከፍቶላችኋል ማለት ነው። ስትፈልጉ በብሉቱዝ፣ ስትፈልጉ በዋይፋይ፣ ስትፈልጉ ደግሞ ማቲክ ስካን በሚለው እናንተ በመፈልጉት አማራጭ ልክ እንደዚህ ከመረጣችሁለት በኋላ ስታርት የሚላለ ስታርት የሚለውን ትነኩታላችሁ። ከዛ ከነካችሁት በኋላ እናንተ ወደምትጠረጥሩበት ቦታ ስትጠጉ ሎኬሽኑን በስነ ስርዓት ያሳያችኋል ማለት ነው። ይህ ቪዲዮ ከተመቻችሁ ኮሜንት ላይ 15 የማዳም ቅመሞች እንዳትሰልፉት
በተለይ አረብ ሀገር ያላችሁ ሴቶች ለእናንተ የሚጠቅም ነገር ነው የሚመጣው። ብዙ ጊዜ ነው ይጠቅማችኋል። ቀማሞች ይሄን አፕሊኬሽን እያያችሁት ከሆነ ማለት ነው ማርያምን ካሜራ የቱ ጋር እንዳለ ማለት ነው ከፍታችሁት ምናምን የቱ ጋር እንዳለ በስትሬት ይነዳል ራሱ ማለት ነው። እሱን ብቻ መከተል ዝም ብላችሁ እሱ በሚበራችሁ ስትሬት እና እኔ እቤት ውስጥ የለም ብዬ ነበር ማስበው፣ ግን ደጋራህ አካባቢ ላይ ካሜራ ነበርና ቀጥታ ወሰደ ያለበት። ሄድኩኝ ዝም ብዬ ተከትዬ እሄዳለሁ። ያለበት ቦታ ቀይ ያበራል እና ራሱ አቅጣጫ ይመራችኋል። ካሜራ አለ ወይም የለም ብላችሁ ብትጠራጠሩ ልጆች ካላችሁ ይሄን አፕሊኬሽን አውርዱት። እኛ የመጣነው ለስራ ቢሆንም ግን ልብስ የምንቀይርበት ምናምን ቦታ አካባቢ ላይ ራስ ለመጠበቅ ያክል ይጠቅማል። ቼክ አድርጉት። ማርያምን የምር ይሰራል። ትክክለኛ ማለት ነው። ገርሞኝ ልሞት እኔ ዛሬ አሁን ቅድም ያየሁት ማርያምን። ጉግል ፕሌይ ስቶር ላይ ተገቡና ይሄንን ፒክሰራቴክ የሚለውን አፕሊኬሽን ዳውንሎድ ታደርጋላችሁ። ከዛን አፕሊኬሽኑን ትከፍቱትና ሰርች ባር ላይ HDV ትብላችሁ ትፈልጋላችሁ። ከዛን ይሄንን አንድ ጊዜ ክሊክ አድርጋችሁ ትገቡና ወርታች ዝቅ አድርጋችሁ ኢንስታል ትሉታላችሁ። በመቀጠል እንደምትመለከቱት እንደዚህ ከፍትላችኋል ማለት ነው። እቺ ነው ሂድን ካሜራ የምትለውን አንዴ ስታብሯት የስልካችሁ ካሜራ ይከፈታል። ከዛን ክፍላችሁ ውስጥ ልብሳችሁ ውስጥ የተለያዩ ቦታ እያያችሁ እስካን ታደርጋላችሁ። ከዛን እንደምታዩት ካሜራ ያለበትን ቦታ ይጠቁማችኋል። ስልኩ ለራሱ ድምጽ ያወጣል ማለት ነው። ካርጉት ማርያምን የምር ይሰራል። ትክክለኛ ማለት ነው። ገርሞኝ ልሞት እኔ ዛሬ አሁን ቅድም ያየሁት